ሰላም በመላው ዓለም የምትገኙ ውድ የዩሱፍ ጌም ዞን ተከታታዮች እንደ ሁልጊዜውም ሁላችንም በጉጉት ስንጠብቀው የነበረውን አምስተኛውን ዙር የውድድር መድረክ ዛሬ ይዘንላችሁ መጥተናል። በዛሬው የውድድር መድረክ 6 ተወዳዳሪዎችን ያመጣንላችሁ ሲሆን ልባችን ተንጠልጥሎ ማን ያሸንፋል ማንስ ይሸነፋል እያልን በጉጉት እንድንከታተለው የሚያደርግ ውድድር ነው። ለዛሬ ያመጣንላችሁ በለጋ ዕድሜ የሚገኙ ህፃን ወንድ ተወዳዳሪዎችን ሲሆን 4 አይነት ጨዋታ አዘጋጅተንላችኋል። እሺ ተመልካቾቻችን እንደምትመለከቱት የዛሬ ተወዳዳሪ የሆኑትን 6 ተወዳዳሪዎች ይዘን የመጀመሪያውን ዙር ጨዋታ የምናደርግበት መድረክ ላይ እንገኛለን። እሺ ተመልካቾቻችን ተወዳዳሪዎች ዝግጁ ናቸው? የመጀመሪያውን ዙር ጨዋታ ለመጀመር 3 2 1 እየተበለጣችሁ ነው ቁጥሩ። በዚህ ተጣጣች ተመልካቾቻችን እንደምትመለከቱት ከባድ ፉክክር ነው። እሺ ተመልካቾቻችን የመጀመሪያውን ዙር ጨዋታ 3ቱ ተወዳዳሪዎች ጨርሰው ወደ ሁለተኛው ዙር ጨዋታ ያለፉ ሲሆን በዚህ በኩል የምትመለከቷቸው ተወዳዳሪዎች ደግሞ በመጀመሪያው ዙር ጨዋታ ወድቋል ማለት ነው። ነገር ግን 3ቱንም ተወዳዳሪዎች ባንዴ ከማውጣት 3ቱን እርስ በርስ አወዳድረናቸው ከ3ቱ የሚያሸንፈውን አንዱን ተወዳዳሪ ወስደን ካሸነፉት ተወዳዳሪ ጋር በመጨመር ወደ ሁለተኛው ዙር ጨዋታ እናስገባዋለን ማለት ነው። እሺ ተመልካቾቻችን በመጀመሪያው ዙር ጨዋታ ላይ የተሸነፉ 3ቱን ተወዳዳሪዎች ይዘን ከ3ቱ አንዱን ተወዳዳሪ ወደ አሸነፉት ቀላቅለን ወደ ሁለተኛው ዙር ጨዋታ ለማስገባት ተዘጋጅተናል ማለት ነው። በዚህኛው ዙር ለ3 ለተሸነፉት ተወዳዳሪዎች ያዘጋጀንላቸው የፍጥነት ጨዋታ ሲሆን እዚህ ጋር የተቀመጡትን 4 አይላንዶች 3ቱን ወደ ራሳቸው ቀድሞ የሰበሰበ ተወዳዳሪ ካሸነፉት ተወዳዳሪዎች ጋር በመቀላቀል ወደ ሁለተኛው ዙር ጨዋታ ያልፋል ማለት ነው። እሺ ተመልካቾቻችን በመጀመሪያው ዙር ጨዋታ የተሸነፉትን ተወዳዳሪዎች አንድ አሸናፊ ለመውሰድ ጨዋታውን ልንጀምር ነው ማለት ነው። ተወዳዳሪዎች ዝግጁ ናቸው? ለመጀመር 3 2 1 ጀምሩ። ጎበዝ 3 መሰብሰብ አለባችሁ። አዎ ስላለ ከዚህ መውሰድ ትችላለህ። ከዚህ መውሰድ ትችላለህ። ከዛ ድረስ ሜዳ ያው እዚህ ቀረብ አድርገን ታው እሺ ተመልካቾቻችን በመጀመሪያው ዙር ጨዋታ የተሸነፉት 3ቱን ተወዳዳሪዎች ጨዋታ አዘጋጅተንላቸው የነበረ ሲሆን ከ3ቱ ተወዳዳሪዎች ተወዳዳሪ ኢምባቆም 3ቱንም ሃይላንድ ወደ ራሱ በመሰብሰብ አሸንፎ ወደ ሁለተኛው ዙር ጨዋታ ተቀላቅሏል ማለት ነው።
እሺ ተመልካቾቻችን ያሸነፈውን ተወዳዳሪ እንሸኘውና የተሸነፉትንም ሽልማታቸውን ሰጥተን ወደ ሁለተኛው ዙር ጨዋታ እንሄዳለን። እሺ ተመልካቾቻችን በመጀመሪያው ዙር ጨዋታ ተሸንፈው አንድ ተወዳዳሪ ከነሱ ለመውሰድ ባዘጋጀነው ጨዋታ የተሸነፉትን ሁለት ተወዳዳሪዎች ቢሸነፉም አንዳንድ ሺህ ብር ሸልመን በዚህ ጨዋታ እንለያያቸዋለን ማለት ነው። ተወዳዳሪ ስጦታ ስለመጣ እናመሰግናለን። ተወዳዳሪ አባይነም የአንድ ሺህ ብር ተሸላሚ ሆኗል። ተመልካቾቻችን የዚህኛው ዙር ጨዋታ በዚህ መልክ ተጠናቋል ማለት ነው። አሁን ወደ ሁለተኛው ዙር ጨዋታ እንሄዳለን። እሺ ተመልካቾቻችን በመጀመሪያው ዙር ጨዋታ ያሸነፉ 3 ተወዳዳሪዎች እና ከተሸነፉት ውስጥ ያሸነፈውን አንድ ተወዳዳሪ ይዘን የሁለተኛውን ዙር ጨዋታ የምናደርግበት መድረክ ላይ ነው። የሁለተኛው ዙር ጨዋታ የሚደረገውም እዚሁ ቦታ ላይ ሲሆን ከአራቱ ተወዳዳሪዎች 2 ተወዳዳሪዎች ብቻ ወደ ፍጻሜው ዙር ጨዋታ የሚያልፉበት ነው። 2 ተወዳዳሪዎች ደግሞ በሁለተኛው ዙር ጨዋታ ከጨዋታው ውጭ የሚሆኑበት ነው። እሺ ተመልካቾቻችን ከመጀመሪያው ዙር ጨዋታ አሸንፎ ወደ ሁለተኛው ዙር ጨዋታ ያለፈውን የመጀመሪያ ተወዳዳሪያችንን ይዘን ሁለተኛውን ዙር ጨዋታ የምናደርግበት መድረክ ላይ ነው። የሁለተኛው ዙር ጨዋታ የሚሆነው ተወዳዳሪው አይኑ ይታሰራል። በእጁ ይሄን ምሪንዳ እናስይዘዋለን። ከዛም በቆመበት ቦታ 4 ጊዜ አሽከርክረ ነው ከፊት ወደ አስቀመጥንለት ምልክት ወይም ወረቀት ሄዶ ይሄን ምሪንዳ ማስቀመጥ ነው። እሺ ተመልካቾቻችን የሁለተኛውን ዙር ጨዋታ ልንጀምር ነው። የመጀመሪያ ተወዳዳሪ የሆነውን ሶፎንያስን የሁለተኛውን ዙር ጨዋታ ልናስጀምረው ነው። እሺ ተመልካቾቻችን እንደተመለከታችሁት የሁለተኛውን ዙር ጨዋታ የመጀመሪያ ተወዳዳሪያችን ወረቀቱ ላይ በሚባል ደረጃ በጣም በቅርበት አስቀምጧል ማለት ነው። ሌሎች የተቀሩትን 3 ተወዳዳሪዎች አጫውተን አሸናፊውን የምንለይ ይሆናል። እሺ ተመልካቾቻችን የሁለተኛውን ዙር ጨዋታ ሁለተኛ ተወዳዳሪያችን ኢምባቆምን ይዘንላችሁ መተናል። ወደ ጨዋታው እንገባለን። እሺ ተመልካቾቻችን የሁለተኛውን ዙር ጨዋታ ሁለተኛ ተወዳዳሪያችን ሊጀምር ነው። ጀምራ እሺ ተመልካቾቻችን እንደተመለከታችሁት የሁለተኛውን ዙር ጨዋታ ሁለተኛ ተወዳዳሪያችን ከወረቀቱ በቅርብ ርቀት አስቀምጧል። እስካሁን እንግዲህ ከሁለቱ ተወዳዳሪዎች ወረቀቱ ላይ ወስዶ ያስቀመጠ ተወዳዳሪ የለም። የተቀሩትን 2 ተወዳዳሪዎች ውጤት አይተን አሸናፊውን እንለያለን። እሺ ተመልካቾቻችን የሁለተኛውን ዙር ጨዋታ ሶስተኛ ተወዳዳሪያችንን ይዘን ልንጀምር ነው ማለት ነው። ዝግጁ ና? እሺ ተመልካቾቻችን የሁለተኛውን ዙር ጨዋታ ተወዳዳሪ እዝራ ሊጀምር ነው ማለት ነው። ጀምር። አስቀምጥ። ከፍተይ ብዙ አሽከረከርኩ እንዴ? እሺ ተመልካቾቻችን የሁለተኛውን ዙር ጨዋታ ሁለተኛ ተወዳዳሪያችን ከወረቀቱ ብዙ ርቀት ላይ ነው ያስቀመጠው ማለት ነው። ነገር ግን አሁንም እድል አለው። የመጨረሻውን ተወዳዳሪ ውጤት አይተን አሸናፊ የሆኑትን 2 ተወዳዳሪዎች እንለያለን ማለት ነው። እሺ ተመልካቾቻችን የሁለተኛውን ዙር ጨዋታ የመጨረሻውና አራተኛው ተወዳዳሪያችን ዳዊት ለመወዳደር መጥቷል ማለት ነው። እሺ ተመልካቾቻችን የሁለተኛው ዙር ጨዋታ አራተኛ ተወዳዳሪያችን ሊጀምር ነው። እሺ ተመልካቾቻችን የሁለተኛው ዙር ጨዋታ አራተኛ ተወዳዳሪያችን ከሁለተኛ ተወዳዳሪው ጋር በቅርብ ርቀት ነው ያስቀመጡት። ማን ነው የበለጠ ወደ ወረቀቱ ቀርቦ ያስቀመጠው የሚለውን አይተን እንመለሳለን። ተመልካቾቻችን የሁለተኛው ዙር ጨዋታ ሁለቱም በኩል ነጥብ ስለጨረሱ ለመለያየት ሁለቱንም በኩል ሰዓት አወዳድረን ከሁለቱ የተሻለ ውጤት የሚያመጣውን እንለያለን ማለት ነው። እሺ ተመልካቾቻችን የሁለተኛውን ዙር ጨዋታ በኩል ነጥብ የጨረሱትን ተወዳዳሪዎች ለመለየት ድጋሜ ልናወዳድራቸው ነው ማለት ነው። ጀምሩ ሂዱ። በቃ
እሺ ተመልካቾቻችን ከሁለቱም ተወዳዳሪዎች ሁለቱም የተለያየ ቦታ ላይ ያስቀምጧል። ለወረቀቱ ቅርብ የሆነውን ተወዳዳሪ አሸናፊ ይሆናል ማለት ነው። ተመልካቾቻችን ተወዳዳሪ የማቆም ሜትር ከ70 ርቀት ላይ በማስቀመጥ ከተወዳዳሪ ዳዊት የተሻለ ውጤት አምጥቷል ማለት ነው። እሺ ተመልካቾቻችን አጓጊውን ማን ያሸንፋል ብለን ልባችን ተንጠልጥሎ ስንጠብቅ የነበረውን የሁለተኛውን ዙር ጨዋታ ሁለቱ ተወዳዳሪዎች ተሸንፏል ማለት ነው። ተወዳዳሪ ኢዝራና ተወዳዳሪ ዳዊት ከሁለተኛው ዙር ድረስ አሪፍ ሞክሎ በሁለተኛው ዙር ጨዋታ ከጨዋታ ውጭ ሆኗል። ተወዳዳሪ ኢዝራ በሁለተኛው ዙር ጨዋታ ቢሸነፍም የ1000 ብር ተሸላሚ ሆኖ ከጨዋታው ውጭ ይሆናል። ተወዳዳሪ ዳዊትም በሁለተኛው ዙር ጨዋታ ማሸነፍ ስላልቻለ የ1000 ብር ተሸላሚ ሆኖ ከጨዋታው ይሰናበታል። እሺ ተመልካቾቻችን የሁለተኛው ዙር ጨዋታ ይህን ይመስል ነበር። ማን ያሸንፋል ብላችሁ ገምታችሁ ነበር? ግምታችሁን ኮመንት ላይ ያስቀምጡልን። የሁለተኛው ዙር ጨዋታ በድጋሚ ይህን ይመስል ነበር። እዚህ ድረስ ተከታትላችሁ ቤተሰብ ካልሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። አሁን ሁለተኛው ዙር ጨዋታ ያሸነፉ ሁለት ተወዳዳሪዎችን ይዘን ወደ ፍጻሜው ዙር ጨዋታ እንሄዳለን። እሺ ተመልካቾቻችን አሁን የምንገኘው የፍጻሜው ዙር ጨዋታ መድረክ ላይ ሲሆን የፍጻሜው ዙር ጨዋታ የሚሆነው የብልሃት የማሰብ እንዲሁም የፍጥነት ሲሆን ከሁለቱ ተወዳዳሪዎች አሸንፎ የ5000 ብር ተሸላሚ የሚሆነው ተወዳዳሪ ማን ይመስላችኋል? ሀሳባችሁን ኮመንት ላይ አስቀምጡ። እሺ ተመልካቾቻችን የሶስተኛው ዙር ወይም የፍጻሜው ዙር ጨዋታ የሚሆነው ለተወዳዳሪዎች ያዘጋጀንላቸው 3 የፕላስቲክ ኩባያዎች ሲኖሩ በእጃቸውም ላይም 2 ፊኛ ይዟል። ጨዋታውን ለማሸነፍ ፊኛ ውስጥ አየር በማስገባት ኩባያውን ወደ ተቃራኒው ተጫዋች በመላክ ወደሱ መጣል ነው ማለት ነው። ከሁለቱ ተወዳዳሪዎች ሁለቱን ኩባያ ወደ ሌላኛው ተወዳዳሪ የጣለ ተወዳዳሪ የ5000 ብር ተሸላሚ እንዲሁም አሸናፊ ይሆናል ማለት ነው። እሺ ተመልካቾቻችን የፍጻሜውን ዙር ጨዋታ ለመጀመር ተወዳዳሪ ሶፍናስ እና ተወዳዳሪ ዕንባቆም ዝግጁ ናቸው ማለት ነው። ለመጀመር 3 2 1 ጀምር። ማንም ያሸንፍ ይመስላችኋል ተመልካቾቻችን? እሺ ተመልካቾቻችን የመጀመሪያውን ኩባያ እሺ ተመልካቾቻችን የፍጻሜው ዙር ጨዋታ ይህን ይመስል ነበር። ማን ያሸንፋል ብላችሁ ነው ገምታችሁ የነበረው? ተወዳዳሪ ዕንባቆም የፍጻሜውን ዙር ጨዋታ በማሸነፍ የ5000 ብርም ተሸላሚ ሆኗል ማለት ነው። ተወዳዳሪ ሶፍኒያስ ደግሞ ምንም ኩባያ ወደ ተወዳዳሪ ዕንባቆም ባለመጣሉ ተሸናፊ ሆኗል ማለት ነው። እሺ ተመልካቾቻችን የፍጻሜውን ዙር ጨዋታ እንደተመለከታችሁት ነበር። ተወዳዳሪ ሶፍኒያስ የመጀመሪያውንም ዙር ሁለተኛውንም ዙር ጨዋታ በማሸነፍ በፍጻሜው ዙር ጨዋታ ግን ተሸንፏል ማለት ነው። ስለዚህ የ1000 ብር ብቻ ተሸላሚ ሆኖ ከጨዋታው ይሰናበታል። እሺ ተመልካቾቻችን በመጀመሪያው ዙር ጨዋታ በመሸነፍ ድጋሚ በሰጠናቸው እድል ግን በማሸነፍ እንዲሁም የተዘጋጀላቸው 3 ደረጃ ጨዋታዎችን በመጫወት ሁሉንም አሸንፎ የ5000 ብር ተሸላሚ የሆነው ተወዳዳሪ ዕንባቆም እንኳን ደስ አለህ። እሺ ተመልካቾቻችን የዛሬው የ5ኛው ዙር የዩሱፍ ጌም ዞን የውድድር መድረክ ይህን ይመስል ነበር። ማን ያሸንፋል ብላችሁ ነበር እናንተ የገመታችሁት? ሀሳባችሁን ኮመንት ላይ ያስቀምጡልን። በዚህ ፕሮግራም ላይ ሀሳብ አስተያየት ካላችሁም በድጋሚ ኮመንት ላይ ያስቀምጡልን። በዚህ ፕሮግራም ላይ ስፖንሰር መሆን የምትፈልጉ ብርቶቻችሁን ማስተዋወቅ የምትፈልጉ ማንኛችሁም ስክሪኑ ላይ ባስቀመጥንላችሁ አድራሾች አናግሩን። እንዲሁም አሁን የምንገኘው በርገሪዛ ሲሆን ቦሌ የሚገኘው ቅርንጫፍ ነው። እንግዲህ በርገሪዛ በጣፋጭ ምግብ በመዝናኛ ቦታና በምቹ ቦታ ሁላችንም የምናውቀው ነው። ከልጆቻችሁ ቤተሰቦቻችሁ ጋር መታችሁ መጎብኘት እንዳረሱ። ከመጨረሻው ስለተከታተላችሁን እናመሰግናለን። በድጋሚ ይህንን ፔጅ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። በቀጣይ አዝናኝ ጨዋታ እስከምንገናኝ ደህና ሁኑ። እሺ ተመልካቾቻችን በዛሬው በ5ኛው ዙር የውድድር መድረክ ላይ ያሳተፍናቸው ተወዳዳሪዎች ከሚኖሩበት አካባቢ በተለያየ ምክንያት መጥተው አዲስ አበባ ላይ የተለያየ ስራ እየሰሩ ራሳቸውን የሚያስተዳድሩ ተወዳዳሪዎች ናቸውና በዚህ ውድድር ላይ መሳተፍ የምትፈልጉ ማንኛችሁም ስክሪኑ ላይ በምናስቀምጥላችሁ አድራሾች አናግሩን። የዛሬው ፕሮግራም ይህን ይመስል ነበር። ስለተከታተላችሁ እናመሰግናለን።